ችግርሽን ላገኘሽው ሰው በሙሉ አትናገሪ ከፈጣሪሽ ውጪ ችግርሽን የምትነግሪው የምታዋዩ ማንንም አይሆን ምክንያቱም ችግርሽን ከነገርሻቸው ሰዎች መሃል 20% ስላንቺ ግድ አይሰጣቸው 80% ደግሞ ያንቺ ችግር ውስጥ መሆን እጅግ በጣም ያስደስታቸዋል السلام عليكم ورحمة الله وبركاته بدنا تكبراتو እንዴት ናችሁ ሰላም ናችሁ እያልኩ ዛሬ አንድ መልእክት ማስተላለፍ ፈልጋለሁ እሱም ምንድነው ግን ይቅርታ መጀመሪያ ይቅርታ ስለጠፋሁት የማስተላለፍ ፈልገው ምንድነው የኔ ሐሳብ ስለ ፍቅር ይመለከታል አንዳንድ ሰዎች እኮ ግራ አጋቡናል እሱ ምንድነው አፈቀርኩ ብለሽ አፍቅራለሁ ብለሽ አንድ ወንድ ጋር ወይ ሁለት ቀን ወይ በቃ ቢያንስ 3 ቀን ልበል 3 ቀን ብቻ አውርተሽ አፈቀርኩ ብለሽ ፎቶ መለጠፍ ምን አስፈለገ ስራ አለብሽም ከዛ ደግሞ እሱ ሰው ካንቺ ተሻለ ሰው ካገኘ ዞር ይላል እስከምታገቢ ድረስ ፎቶ መለጠፍ ምን አስፈለገ ንገሩ ምን አስፈለገ ፎቶ መለጠፍ ተታከና ምንድነው ፌስቡክ ላይ ተጃጀላላችሁ ምን አስፈለገ ፍቅር እኮ መስዋዕትነት አስፈልጋል ዝም ብለሽ ጀንጀነሽ ከሁለት ቀን በኋላ ፎቶ ለጥፈሽ ከዛ ደግሞ ያንን ሰው ከሄደ መለቃቀስ እናንተ እንደዚህ ነገር የምታደርጉ ሰዎች እኛንንም እኮ ግራ ያጋባችሁ ነው ስለዚህ እኔ መልእክት ምንድነው በተጋጣሚ መጀመሪያ አንድ ሰውን ወደሽ ፎቶ መለጠፍ አስፈልግም ሁለተኛ ወደሽ አፈቀሽ አው መፍቀር ያለው ነው መወደድም ያለው ነው ኦኬ እስከምታገቢ ድረስ ፎቶ መለጠፍ አስፈልግሽም ይሄኔ መልእክት ነው አስፈልግሽም አግብተሽ ያንን በቃ ቤት ገብተሽ ከያን ሰው ጋር ህይወት ማሳለፍ ያለሽ መልእክት ማስተላለፍ ያለው ነገር ነው ግን ዝም ብለሽ ፎቶ መለጠፍ መለቃቀስ አስፈልገው ይሄኔ መልእክት በተከታሚ ከታድኩኝ ስለጠፋሁት ቆይቷለሁ ያው ስለ ስራ ምክንያት ነው አስፈልገውም ይሄኔ መልእክት ነው ጆሊ ኦሮሞ አራዋን ደብርቱ በርባሪቶ ኮቱ ጃየቱላ ነመተኮ ጃለጥ የቴ ጉያ ለሙያ ሳዲ ቶርቤታ ከቦዳ ፎቶ ለጠፉ ማለት አስፈልጊ ማለት ሱበርባትሲ ፎቶ ለጠፉ እንዱራ ናማሳን ጃለቴ ሀገመን ኢሳሴንቴ ማንነት ኢሳሰኑ በቴን የባመን kiyaት የቴ ወበኖ ራጎት ፎቶ ለጠፉ ማልቱ ሲንጌ በስ ኢፉ ማናጎዳ ወንድ ከሰኑ ኦኬ ማልቱ ሲንጌ ከነሙሉ ከዛ በኋላ ደግሞ ነምሱኒ ነማ ጀባ ከስራ ወያዩ አርገቴ ዞር ስብራ አጀ አት ደሞሞ ይምቦታ ስረት ወልባቴ ችረትስ ወልባቴ ሃይ ደሞ አችካኒሞ ነምኒ ሲኮልፉ የግን ቪዲዮ ሳን አክሽናት ፍለቴ ኮልፉ ካልሞ ማልቱ ሱፐር ባችሲ ይረስተይ ዳላስተይ ካልሞ ማልቱ ኢሲን በረባችሲ መልስ መልሱልኝ ዴቢና ዴቢሳ ነሞት አከና ካና ፉኤገኖ ጎረዳ ማልቱ ሱፐር ባችሲ ካልሞ ይስተቆፋ አንጊዜ ተከተኮ ግራና ጋባ ነው በረቢ ሃይ namtu ko jaalachuu ni jira aadaa jirtuudha waan jirtu immoo foto isaa laxifti sila katabtaaki tokko gira nama aggaabba kunis hin barbaachisu nama jaalatan qaamidhaan akka itti jaalatte irra filannoo godhadhu ergaan kiyya kan waan isin irraa tureef garuu dhiifamnaa godha maaliifuu baay'ee turee jira sababa dalagaati jecha garuu ergaa baay'een qaba laakiin isinitti deebi'a inshallah abdii rabbii በነገራችን ላይ አዳዲስ ዩቲዩብ ከፋቾች አስቸግረውናል ልክ ቲክቶክ አካውንት ይከፍቱና
መሳደብ ይጀምራሉ የሰውን ሃይማኖት ዝቅ ማድረግ ይጀምራሉ ምን ይላሉ ሰውን ዝቅ ያደርጋሉ ከዛ በኋላ ልክ እንደነሱ የተበሳበሰ ሰው ገብቶ ፎሎ ያደርጋቸዋል ፎሎ ካደረጓቸው 10,000 ኬስ ይደርሱ ዩቲዩብ ይከፍታሉ ዩቲዩብ ይከፍቱና ቤተሰቦቼ ጓደኞቼ ዩቲዩብ ከፍቻለሁና ፕሮፋይል ሊንክ ስር ገብታችሁ ሰብስክራይብ አድርጉኝ እንዴት ነው ቲክቶክ ላይ የ1 ደቂቃ ቪዲዮ ያንተ ወሬ ሳይጥመኝ ዩቲዩብ ላይ ገብቼ መከታተል ንገረኝ እስኪ ከሰሞኑ ደግሞ የበበሳበስ ብዛት የዩቲዩብ መበሳበስ ብዛት ያሰሬ ልጅ ደፍሮኛልና ሙሉ ቪዲዮውን ለማየት ዩቲዩብ ላይ ገብታችሁ ተከታተሉኝ ደግ አረገሽ ቪዲዮውን ለማየት ነው መገባው